ሰላም ሰላም እንዴት ናችሁ? የትዕግስት ዩቲዩብ ቻናል ተከታታዮች ዛሬ የመጣሁት እንጀራ እንዴት እንደሚጋገር ላሳያችሁ ነው። እና የማይመቻችሁ ስራ እየሰራችሁ የማይመቻችሁ እንጀራ የማታገኙ ልጆች እንደዚህ መስራት ትችላላችሁ። እዚህ ጋር እርሾና ዱቄት አዘጋጅቻለሁ። አንድ ማንኪያ እርሾ፣ ሁለት ማንኪያ የፉርኖ ዱቄት ነው የምጠቀመው እና ፉርኖ ዱቄት ነው አድርጋችሁ ትበጠብጡና እርሾ ለስድስት ሰዓት ታስቀምጣላችሁ። እና ስድስት ሰዓት በኋላ ታቦኩታላችሁ። ታምሱና እንትኑ ማለት ነው ዱቄቱን ለሶስት ደቂቃ ታምሱታላችሁ እስከሚያቃጥል። ከዛ እንትን አብኩታችሁ አሁንም ለሰባት ለስድስት ሰዓት ታስቀምጡትና ከዛ እንደዚህ እንትን ብላችሁ ሊጡን ታቀጥኑታላችሁ ማለት ነው። እንዴት እንዳቀጠንኩት እንደዚህ በወፍራም በጣም ሳይቀጥን ማለት ነው። ከዛ እንጀራ እንትን ማለት ለማትችሉ በጣም አሪፍ ነው። እንደዚህ አድርጋችሁ በጣም ቆንጆ ነው፣ ቆንጆ እንጀራ ይወጣል። መጠቀም ትችላላችሁ። እንደ ልብ የማታገኙ ማለት ነው እንዴት እንደሚያምር እና እንደ ልብ የማታገኙ እንጀራ እንደዚህ በዚህ በጥቁር መጥበሻ አድርጋችሁ መጋገር ትችላላችሁ። እና እንደዚህ ነው። ቆንጆ እንጀራ ነው፣ ሞክሩት። በጣም ነው ቆንጆ እንጀራ የሆነው ማለት ነው። እና እንደዚህ አድርጋችሁ ምስር ምናምን በምስር በምናምን በጣም አሪፍ ነው። በርበሬ ካላችሁ እንደዛ አድርጋችሁ ትሰራላችሁ ማለት በየሰው ቤት ላላችሁ ማለት ነው። እና ለቅመሞች እና ለዛ ነው። እዩት እንዴት እንደሚያምር እንደዛ አድርጋችሁ መጋገር ትችላላችሁ።